ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምን ቆያችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤ መጣሁላችሁ ኮባና ቆጮን እንሰትን በተመለከተ እንዲሁም ስለ አባታችን አቡነ ዜና ማርቆስ ከቆጮ ከኮባ ጋር ምን ያገናኛቸዋል የሚለውን ርዕሰ ጉዳይ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንግዲህ ተከታተሉኝ። መቼስ አቡነ ዜና ማርቆስን ካነሳን ኮባና ቆጮን ካነሳን በጉራጌ ክልል የሚገኘውን ምሁር ኢየሱስ ገዳምን ያለ ማንሳት አይቻልምና የምሁር ኢየሱስ ገዳምን አንስቼ የምነግራችሁ ይሆናል። እስከ መጨረሻው ድረስ በትዕግስት እንድትከታተሉኝ በልዑል እግዚአብሔር ስም እጠይቃችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ምሁር ኢየሱስ የሚገኘው በምሁር አክሊል ወረዳ ቆረር ቀበሌ ውስጥ ሲሆን ከአዲስ አበባ በ207 ኪሎ ሜትር ከዞኑ ርዕስ ወልቂጤ በ52 ኪሎ ሜትር ከወረዳው ርዕስ ከተማ ሐዋርያት 3 ኪሎ ሜትር ገባ ብሎ በስተሰሜን ምስራቅ በኩል ይገኛል። ገዳሙ ሀገራችን ኢትዮጵያ ካላት በርካታ ጥንታዊና ታሪካዊ ገዳማት መካከል በዋናነት ተጠቃሽ ሲሆን በገዳሙ ውስጥ የሚገኘው ቤተክርስቲያን ከዘመነ ዮዲት ጉዲት በፊት በ804 ዓመተ ምህረት እንደተተከለ ታሪክ ያስረዳል። በገዳምነት የተመሰረተው የተገደመው ደግሞ በኢትዮጵያዊው ጻድቁ አቡነ ዜና ማርቆስ በ13ኛው ክፍለ ዘመን በ1250 ዓመተ ምህረት መሆኑን መዛግብት ይጠቁማሉ። አካባቢውን ከባህር ወለል በ2330 ሜትር ከፍታ ላይ ይገኛል። የገዳሙ ይዞታ ስፋት ወደ 10 ሄክታር የሚጠጋ ሆኖ በጠቅላላው 3 ታላላቅ ግቢዎች ሲኖሩት እነዚህም ግቢዎች እንደገና በተለያየ ተናናሽ ግቢዎች የተከፋፈሉ ናቸው። ማለትም የዘመናዊ ትምህርት ቤት ግቢ፣ የመንፈሳዊ ትምህርት ቤት ግቢ፣ የካህናት ማሰልጠኛ ግቢ፣ ሙዚየም ግቢ፣ የሴቶች መነኮሳት ግቢ፣ የዋናው ቤተክርስቲያን ግቢ፣ የወንዶች መነኮሳት ግቢ፣ የከብት እርባታ ግቢና የመሳሰሉት ናቸው። ብዛት ያላቸው ሀገር በቀል የዝግባ፣ የወይራ፣ የጽድ ወዘተ ተፈጥሯዊ ይዘት ያላቸው ዛፎች እጅብ ብለውና ግርማ ሞገስ ተላብሰው ወደ ገዳሙ የሚመጣውን ሰው በመጀመሪያ እንኳን ደህና መጣችሁ ብለው ይቀበሉታል። ሌላው የገዳሙን ጥንታዊነትና ታሪካዊነት የሚያመለክቱ ተዳሳሽና የማይዳሰሱ ቅርሶች ሲገኙ ተዳሳሽ ከሆኑ ቅርሶች መካከል ለመጥቀስ ያህል የብር መስቀል፣ የብራና መጻሕፍት፣ መቁረርት፣ ጽዋ፣ ደውል፣ የቀደምት የአባቶቻችን ሊቃውንት ካባ፣ መለከት፣ ጥሩንባ፣ ውዥግራና ራስ መራ ጠመንጃዎች፣ ከአንድ ወጥ እንጨት ተፈልፍሎ የተሰሩ የመጾር መስቀል፣ የቅዱስ ዳዊት ታሪክ የያዘ በስዕላዊ መልኩ የተዘጋጀ መጽሐፍ ከነማህደሩና የነገሥታት ደብዳቤዎች ወዘተ ይገኛሉ። እንዲሁም በአቡነ መልከ ጼዴቅ ጵጵስና ዘመን ከተለያዩ ሀገሮች በገጸ በረከትነት የተበረከቱ በርካታ ንዋየ ቅድሳትና ቅርሶች የሚገኙ ሲሆን ለአብነት በ1990 ዓመተ ምህረት ከሊባኖስ ለገዳሙ የተበረከተ የእጅ መቁጠሪያ፣ ከግሪክ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አቡነ ሱራፌል የተበረከተ የግሪክ ስዕል፣ የተለያዩ ጌጣጌጦች፣ የሰጎን እንቁላልና መብራት ያላቸው መስቀሎች፣ ከግብፅ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አቡነ አንቶኒዮስ የተበረከቱ የቤተ መቅደስ መገልገያ ጽዋ፣ የሥነ ስቅለቱ ምስል ያለበት መስቀል ይገኛሉ። እንዲሁም በ18ኛው ክፍለ ዘመን የኢትዮጵያ ሰዓሊያን በእንጨት ላይ የሳላቸው ስዕሎች ኢትዮጵያ ፓትርያርክ መሾም ከጀመረችበት ጊዜ አንስቶ የነበሩና አሁን ያሉ ፓትርያርኮች ፎቶግራፍ በሙዚየሙ ውስጥ ይገኛል። ገዳሙ በአጠቃላይ ከሚሰጣቸው ሃይማኖታዊ፣ ባህላዊና ማህበራዊ አገልግሎቶች ውስጥ ጥቂቶቹን ለመግለጽ ያህል በሐዋርያት ከተማ ውስጥ የመዋለ ሕፃናት ትምህርት ቤት፣ የእንግዳ መቀበያ ማረፊያ ቤት፣ በገዳሙ ግቢ ውስጥ ከአንደኛ እስከ 8ኛ ክፍል ትምህርት ቤት፣ የተለያየ የዕደ ጥበብ ውጤቶች ማምረት፣ መሸጥ፣ የእንግዳ ማረፊያ ቤቶች፣
በወልቂጤ ከተማ ደግሞ ከመዋለ ሕፃናት እስከ 10ኛ ክፍል ባለ 3 ፎቅ ህንፃ ትምህርት ቤት አስገንብቶ በማስተማር የአካባቢውን ህብረተሰብ ተጠቃሚ እያደረገ ነው። ገዳሙ ዓመቱን ሙሉ የተለያየ መንፈሳዊ ጉብኝቶች የሚጎበኙ ሲሆን በዋናነት 3 አበይት ክብረ በዓላት አሉት። እነሱም ታኅሳስ 3 የአቡነ ዜና ማርቆስ የዕረፍት ቀን መታሰቢያ፣ ሁለተኛ አብይ ጾም አጋማሽ ደብረ ዘይት ልዩ የበገና ምሽት፣ ሶስተኛ በግንቦት ወር ውስጥ አብይ ጾም በተፈታ በ40ኛው ቀን የዕርገት በዓል ሲሆን በእነዚህ በዓላት ወቅት ቁጥሩ በዛ ያለ ከተለያዩ አካባቢ የሀገሪቱ ክፍሎችና ከሀገር ውጭ በሚመጡ ቱሪስቶች በድምቀት ይከበራል። ገዳሙን ሊጎበኙ ሲሄዱ በተጓዳኝ ሊታዩ ከሚችሉ ስፍራዎች መካከል አቡነ ዜና ማርቆስ ለ40 ዓመት የጸለዩበት በውስጡ ጸበልና የተለያየ ሃይማኖታዊ ቅርሶች ያሉበትን በተፈጥሮ ደኖች የተከበበውን ኮሬብ ዋሻን ሳይጎበኙ እንዳይመለሱ ምኞታችን ነው። እንግዲህ አባታችን አቡነ ዜና ማርቆስ እቺ ገዳም ከተገደመችበት ጊዜ አንስቶ ብዙ ተጋድሎን እየፈጸሙ ለ40 ዓመታት በኮሬብ ዋሻ ዘግተው ሲጸልዩ ከቆዩ በኋላ ከደቀ መዛሙርታቸው እግራቸውን አጥበው ሲለዩ አባታችን ሆይ ቡራኬዎት ከኛ ተለይታ እንዴት ይሆናል ብለው በተማጸኗቸው ጊዜ ለደቀ መዛሙርታቸው ከዚህች እንሰት እስከ ዳግም ምጽአት ድረስ ትበላላችሁ ብለው እንሰት ወይም ኮባ ብለን እኛ የምንጠራውን ባርከው ሰጥቷቸዋል ማለት ነው። ከዛ ጊዜ አንስቶ ቆጮ፣ ቡላ፣ አምቹ እየተባለ ከዚህች እንሰት እስከ ዛሬ ድረስ እየበላን እንገኛለን። እንግዲህ እኔ በጣም አስገርሞኛል። በጣም ድንቅ የሆነብኝ ጉዳይ ነውና ብዙዎቻችን ምግቡን እናውቀዋለን፣ ብዙዎቻችን በልተን እናውቃለን፣ ያልበላንም እንኖራለን። በብዛት በጉራጌ ክልልና በደቡብ ኢትዮጵያ አካባቢ ላይ ይህ ምግብ በደንብ ይታወቃል። እንግዲህ አባታችን አቡነ ዜና ማርቆስ ናቸው ከመጀመሪያ ጀምሮ ባርከው ለምግብነት ያዋሉት። ለዛ ነው ይሄንን ሳትመለከቱ ቆጮ እንዳትበሉ ያልኳችሁ። ምክንያቱም ቆጮ በቀረበልን ቁጥር አባታችን አቡነ ዜና ማርቆስ ትዝ እንደሚሉን መቼስ አስባለሁ። እኔ ተደንቄበታለሁም። የአባታችን በረከታቸው በእኔም በእናንተም ላይ ይደር። ሐሳብ አስተያየታችሁን በዚህ ላይ አስቀምጡልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ። ሰብስክራይብ ስላደረጋችሁ አመሰግናለሁ። ቻው